አሁን ብዙዎች እንደው ታማኝ በየነ ነው ሂፕሆፕን በአማርኛ የጀመረው ያሉ በቃ አይውል የኔ ግን አይሰማም መሰለኝ ስናገር ለሚሉ ሰዎች ይሄንን እንትኑን ሽልማቱን ወይም ሹመቱን ስጥልኝ በቃ ማን ጀመረው በቃ የጀመረ ሰው በቃ ሽልማቱን ይሰደው ሰርተህ ምን ያረክ ነው ጥያቄው አሁን እንጂ የታማኝን አይተው ቆነ ከጋሽ ጥላውን ጋር ያበደ ራፕ ነው አዎ አንድ ትንሽ ልጅ አለ እየመጣ ያለ ልጅ ሌላም ልክ እንደነጀምበሩ አይነት ስሙ ጠፋኝ እሱ ምን አለ እንደውም ልጅ ሚካኤልና ቴዲዮ አይደሉም ማለት እንደውም በቃ ታማኝ ነው አለ ማለት ነው እና ሳኩ በቃ ምክንያቱም ራፕ ነው እኮ ያደረገው አዎ ቀውጢ ራፕ ነው ያደረገው በጣም ስለዚህ ስጥልኝ ባክ እዚህ ቢያለው እኮ ያኔ ልጅ ታማኝ ተባለ አዎ ልክ ነው በጣም አሪፍ ራፕ ነው ያደረገው አዎ በጣም ስለዚህ አየህ ገላጋይ አለ ሳንፎድም ሲናገር ነበር እንግዲህ ራፕ የጀመሩ ልጆች በየ ብዙ ጊዜ እናገራለሁ ግን በቃ ፒፕሉ እየተነሳ እኔንም ብላል ይላል እሺ ማድ ቦይዝ አለ አበሻ ፌኖሜና አለ መሴንጀርዞች አሉ አቢሲኒያ ቦይዝ አለ በርኒ ፌስ የሚባሉ ነበሩ በግል ደግሞ የሚሰሩ ልጆች አሉ እኔ ዛኔ ማላቃቸው በስም ግን በግላቸው ይሰሩ የነበሩ ልጆችም እንዳሉ አሁን አንዳንድ ኢንተርቪው ላይ አያለሁ እኔ አግኝቻቸው አላቅም ቻንሱን አላገኘሁኝም ግን ገባ እነዚህ ልጆች ሁሉ ሰርተዋል ስለዚህ እንደውም አሁን ሁሉንም ታማኝ ሰደው በቃ እንዴ ለዳም